በዩቲዩብ ብዙ ገንዘብ እየተሰራ ነው። ብዙ ሰው እየተለወጠ ነው። ብዙ ሰው ትልቅ ደረጃ ደርሷል። እናንተም ዩቲዩብ መጀመር ፈልጋችሁ ግን አከፋፈቱ ዩቲዩብ አሰራሩ ለከበዳችሁ ወይም ለማታውቁ ሰዎች በጣም ቀላል የሆነ ዩቲዩብ አከፋፈት ከመጀመሪያው እስከ መጨረሻው በኤአይ የታገዘ ድካምን ቀለል የሚያደርግ በስልክ ብቻ የሚሰራ በስልካችሁ ብቻ ገንዘብ መስራት የምትችሉበትን ዩቲዩብ አከፋፈት አሰራር አሳያችኋለሁ ማለት ነው። ስራችሁን እየሰራችሁ ጎን ለጎን ዩቲዩብ መስራት የምትፈልጉ ይህ ቪዲዮ ያስፈልጋችኋል። በስልክ ብቻ የትም ሳትሄዱ ኮምፒውተር፣ ካሜራ፣ ትላልቅ ማቴሪያል ሳያስፈልጋችሁ በስልካችሁ ብቻ ዩቲዩብ መስራት ትችላላችሁ። መጀመሪያ ላይ ጉግል አካውንት ያስፈልጋችኋል። ጂሜል አካውንት ክሬት ታደርጋላችሁ። ዩቲዩብ ላይ የምትጠቀሙበት ካለ እሱን መጠቀም ትችላላችሁ። ከሌላችሁ ግን ጂሜል አካውንት ትከፍታላችሁ ማለት ነው። ሁለተኛው የምትሰሩትን አይነት የዩቲዩብ አይዲያ ወይም ኮንቴንታችሁ ምን አይነት ካታጎሪ ወይም ኒች ትመርጣላችሁ ማለት ነው። ስፖርት፣ ኢንተርቴይንመንት፣ ብሎግም ሊሆን ይችላል፣ ቲቶር መስጠትም ሊሆን ይችላል። ሰው መስራት የምትፈልጉበትን ካታጎሪ ታዘጋጃላችሁ ማለት ነው። ሶስተኛ ላይ ቪዲዮ አሰራር ነው። ቪዲዮ እንዴት ነው የሚሰራው? ያንን ቪዲዮአቸውን ኤዲት አድርጋችሁ ፍሪ በሆኑ አፕሊኬሽኖች ካፕከትን በመጠቀም ማዘጋጀት ትችላላችሁ ማለት ነው። መጨረሻው አፕሎድ ታይም ነው። አፕሎድ ታይም በትክክለኛው ሰዓት ዩቲዩባችሁ እንዲታይላችሁ ቪዲዮአችሁ ዩቲዩብ ላይ እንዲታይላችሁ በትክክለኛው ሰዓት ፖስት ማድረግ ነው ማለት ነው። እነዚህን ያጠቃለለ ቪዲዮ አዘጋጅቼላችኋለሁ። እስከ መጨረሻው ተከታተሉት። እሺ፣ መጀመሪያ ላይ ዩቲዩብ አፕሊኬሽን ትከፍታላችሁ። ከዛ የእናንተን ፕሮፋይል በመንካት ዩቲዩብ የምትጠቀሙበትን አካውንት ፕሮፋይሉን በመንካት ወደ ውስጥ ትገባላችሁ። እዚህ ጋር እኔ ስለምጠቀምበት ቪው ቻናል የሚለው እናንተ አዲስ ከሆነ ክሬት ቻናል የሚል ይመጣላችኋል። ከዛ ወደ ውስጥ ሲገቡ ኤዲት ቻናል የሚል አለ። ሰው እዚህ ላይ ሁሉ ነገር እናስተካክላለን ማለት ነው። ይሄ እንደምታዩት የቻናላችን ኔም፣ ዩዘር ኔሙ እና ዩአርኤል ዲስክሪፕሽን የምናስቀምጥበት ነው። እኛም መጠቀም የምንፈልገውን የዩቲዩብ ስማችንን በፈለግነው መሰየም እንችላለን ማለት ነው። መጠቀም በምንፈልገው ማድረግ እንችላለን። ለምሳሌ ይሄን ኤዲት አድርገውና እኔ በምፈልገው ደስ ባለኝ እናንተም የፈለጋችሁትን ማድረግ ትችላላችሁ ማለት ነው። ቻናል ኔም እንሰጠዋለን ማለት ነው። እናንተ በፈለጋችሁት ማድረግ ትችላላችሁ። እኔ ለምሳሌ ኡስማን ቲፕስ ብዬ ሴፍ አደርጋለሁኝ። እናንተ የፈለጋችሁትን መስራት የምትፈልጉትን ወይም በስማችሁ ማድረግ ትችላላችሁ። ከዛ እንደዚህ ካደረጋችሁ በኋላ ሴፍ ታደርጋላችሁ። ከዚህ በመቀጠል ዩዘር ኔማችሁን ታስተካክላላችሁ ማለት ነው። ዩዘር ኔም በፈለጋችሁት ግን ከቻናል ኔሙ ጋር ተቀራራቢ ቢሆን አሪፍ ነው። ኡስማን ቲፕስ አንድ አድርጌ ሞክረዋለሁ። ኖርማሊ አይሰራም ከሆነ እንደዚህ ለእናንተም እየቀየራችሁ ወይም ቁጥር እየጨመራችሁ መሞከር ትችላላችሁ። እንደዚህ አረንጓዴ ሲያበራ ሴፍ ታደርጉታላችሁ ማለት ነው። ሶስተኛ ላይ ያለው ዩአርኤል ነው። ሊንካችን ቻናላችን በተለያዩ ሶሻል ሚዲያ ላይ ይህንን መጠቀም እንችላለን ማለት ነው። ከዚህ በመቀጠል ያለው አራተኛ ላይ ቻናል ዲስክሪፕሽን ነው። ይህ ስለ ቻናላችን የፈለግነውን እዚህ ጋር መጻፍ እንችላለን። ሃይ ዌልካም፣ ይህ ቻናል ስለዚህ ነው የሚሰራው ምናምን ብለን ስለ ራሳችን የምናስቀምጠው ነው። ይህንን ደግሞ እናንተ ቀለል ያለና የተስተካከለ እንዲሆንላችሁ ከፈለጋችሁ ቻትጂፒቲ ላይ ገብታችሁ የቻናላችሁን ስም ትነግሩትና ቻናል ዲስክሪፕሽን እፈልጋለሁ ብላችሁ ማስገባት ነው። ቻናል ኔም ኡስማን ቲፕስ ስለዋለሁ። ቻትጂፒቲ ለሌላችሁ ማውረድ ትችላላችሁ። ቻትጂፒቲ ላይ ይሄን እንደ ቻትጂፒቲ ላይ በቀላሉ መጠቀም ትችላላችሁ ማለት ነው። ቻናል ኔም ኡስማን ቲፕስ አልኩት። አሁን የምፈልገው ቻናል ዲስክሪፕሽን አይ ዋንት ቻናል ዲስክሪፕሽን ቀለል ያለ ፕሮፌሽናል የሆነ ዲስክሪፕሽን ይሰጠኛል ማለት ነው። ይሄን እዛ ጋር ማስገባት እንችላለን። ያው እንደምታዩት በእንግሊዘኛ ዌልካም ቱ ኡስማን ቲፕስ እያለ ዲስክሪፕሽን ላይ የምናስቀምጠውን ሰማራይዝ አድርጎ ይሰጠናል ማለት ነው። በአማርኛም አለው በእንግሊዘኛም አለው።
ለአሁኑ አማርኛውን ኮፒ አድርገን እንጠቀማለን ማለት ነው። እናንተም ይሄን መጠቀም ትችላላችሁ። ቀለል ያለ ሰማራይዝ አድርጎ ይሰጣችኋል ማለት ነው። ምንም መጨናነቅ አያስፈልገውም። ከዛ ወደ ዩቲዩባችን ተመልሰን ኮፒ ፔስት እናደርጋለን ማለት ነው። ከዛ ሴቭ እናደርገዋለን። ቻትጂፒቲን ከፕሌይ ስቶር ማውረድ ትችላላችሁ። ካላችሁ ግን ለብዙ ነገር ስለሚጠቅማችሁ ሰዓትና ጊዜ ይቆጥብልናል ማለት ነው። ይሄን እንደምታዩት ሰርተናል። አሁን ጨርሰናል። የሚቀረን ምንድነው? ሎጎ ነው። እዛው ቻትጂፒቲ ላይ ተመልሰን ሎጎ ዲዛይን እንዲያደርግልን ሎጎ ዲዛይን ፎር ኡስማን ቲፕስ ቻናል ስማችሁን ነው የምናግሩት። ያው በፊት ዲስክሪፕሽን ስለሰጠኝ ሎጎ ስለው ቀጥታ ይሄን ይሰጠኛል ማለት ነው። መቀየር አልፈልግም፣ ያምራል። ኤዲት ማድረግ ከፈለጋችሁ ኤዲት የምትለዋን በመንካት ማስተካከያ መጨመር ትችላላችሁ። ይሄንን ዳውንሎድ አድርገን ፕሮፋይላችን ላይ ማድረግ እንችላለን ማለት ነው። ፕሮፋይላችን ላይ አድርገናል። ብዙ ማስተካከያዎች ደግሞ ክሮም ላይ ገብተን የምናስተካክላቸው አንዳንድ ነገሮች አሉ። ይሄ ዩቲዩባችን ላይ በሴቲንግ በኩል ገብተን ያስተካከልነው መጠነኛ የቻናላችን ሴቲንግ ነው ማለት ነው። ክሬት ማድረግ እንችላለን ቪዲዮ። ካሁን በኋላ ቻናላችን ኡስማን ቲፕስ ይላል፣ ዲስክሪፕሽን አለው፣ ሎጎ አለው። ግን ሰፋ ያለ ደግሞ በክሮም ላይ ገብተን እናስተካክላለን ማለት ነው። ክሮም ላይ studio.youtube.com ብላችሁ ሰርች አድርጉ። ዩቲዩብ በምትጠቀሙበት ኢሜል ያስገባችኋል ማለት ነው። እዚህ ጋር የእናንተ ኢሜል ካልሆነ ወይም ሌላ ኢሜል ካላችሁ እዚህ ጋር መቀየር ትችላላችሁ። ፕሮፋይሏን በመንካት ኡስማን ቲፕስ ይላል። ስለዚህ ዩቲዩብ አሁን የከፈትኩበት ነው። እዚህ ጋር ሴቲንግ አለች። እቺን ሴቲንግ በመንካት እንደምታዩት ቻናል አለ፣ ጄነራል አለ። ቻናል የሚለውን በመንካት እዚህ ጋር አካውንታችን ብር እንዲሰራልን ኢትዮጵያ ላይ ስለማይሰራ በፈለግነው በውጭ ሀገር ማድረግ እንችላለን። ለምሳሌ አሁን በዩናይትድ ስቴትስ ማድረግ እንችላለን። ያው ኢትዮጵያ ውስጥ ዩቲዩብ ፓርትነር ስላልሆነች ኢትዮጵያ ብር መስራት አይቻልም። ሎኬሽናችንን በውጭ ሀገር ብር ዩቲዩብ መስራት በሚቻልበት እናደርገዋለን ማለት ነው። ዩናይትድ ስቴትስ ወይም ሌላ ማድረግ ትችላላችሁ። ከዚህ በመቀጠል ቻናል ኪወርድስ አሉ። ኪወርዶች ቻናላችን ሰርች ሲደረጉ ቪዲዮ ስንፖስት በቀላሉ እንዲገኙ የሚያደርግ ነው። ስለዚህ ይህንን የፈለጋችሁትን ማድረግ ትችላላችሁ። እናንተ ቲፕስ፣ ዲጂታል ኮንቴንት ምናምን ያልኩ ከቻናሉ ጋር አብሮ የሚሄድ ማድረግ እችላለሁኝ። እናንተም ከናንተ ጋር ከቻናላችሁ ይዘት ጋር አብሮ የሚሄድ ማስገባት ትችላላችሁ። ግን ቀለል ለማድረግና ጊዜ ለመቆጠብ ወደ ቻትጂፒቲ ወስደነው ቻትጂፒቲ ሰፋ ያለ በርከት ያለ ኪወርድ እንዲሰጠን እንጠይቀዋለን ማለት ነው። ቻናል ኔም ኡስማን ቲፕስ አይ ዋንት ኪወርድስ። ቀለል ባለ ትዕዛዝ እንግሊዘኛ እንደዚህ ሰፋ ያለ ኪወርዶችን በብዛት ይሰጠናል ማለት ነው። በኮማ እንዲሰጠን ይህን ሁሉ ማስገባት ስለማይቻል በኮማ ሰፓሬት አድርጎ በርከት አድርጎ እንዲሰጠን እናዘዋለን። እንደምታዩት በዚህ መልኩ ኪወርዶችን ይሰጠናል። እነዚህን ኮፒ አድርገን ማስገባት እንችላለን ማለት ነው። ኪወርድ ላይ እነዚህ ኪወርዶች ቻናላችንን በቀላሉ ሰርቸብል እንዲሆኑ ሰዎች ጋር እንዲደርሱና እንዲገኙ ይረዳል ማለት ነው። በቃ አስገብተናል። ከዛ ሴቭ እናደርገዋለን። ሴቭ የምትለዋን ነክተን ሴቭ እናደርጋለን። እንደምታዩት ይሄ ዩናይትድ ስቴትስ ሆኗል። ከዛ ኪወርድ አስገብተናል። በመቀጠል አድቫንስ ሴቲንግ ላይ
የተለያዩ ነገሮች ማስተካከል ያለብን አሉ። እዚህ ጋር ቻናላችን ይዘቱ ለህፃናትና ለአዋቂዎች መሆኑን የሚለይ ቦታ አለ። ሶ እኛ የምንሰራው ይዘት ለአዋቂዎች ስለሆነ ኖ ሴት ዚስ ቻናል ኖት ሜድ ፎር ኪድስ የሚል አለ። ሁለተኛው ላይ ያለውን ኖ ብለን እናስተካክላለን ማለት ነው። ምክንያቱም እዚህ ጋር ሶስተኛው ካራክተር አቫይላቢሊቲ የሚለው ላይ አለ። ስታንዳርድ ፊውቸር፣ ኢንተርሚዲየት ፊውቸር እና አድቫንስ ፊውቸር አለ። እዚህ ጋር እነዚህ ፊውቸሮች ለቻናላችን በጣም አስፈላጊና ወሳኝ ናቸው። ስታንዳርድ ፊውቸር ባይ ዲፎልት ዩቲዩብ ለኛ የፈቀደልን ነገሮች ናቸው። ኮላብ ማድረግ እንችላለን፣ ቪዲዮዎችን ፖስት ማድረግ፣ ፕሌሊስት ክሬት ማድረግ ምናምን እንችላለን። ኖርማል አዲስ ጀማሪዎች ይሄ ቻናላችሁ ላይ ዩቲዩብ የሚፈቅድላችሁ ፊውቸር ነው ማለት ነው። ዋናው ግን ሁለተኛው ነው፣ ኢንተርሚዲየት ፊውቸር የሚል አለ። ኢንተርሚዲየት ፊውቸር ላይ ስልካችንን ቬሪፋይ ማድረግ አለብን ማለት ነው። ስልካችንን ቬሪፋይ እናደርጋለን። ቬሪፋይ የሚለውን ነክተን ከዛ ስልክ ቁጥር እንድናስገባ ይጠይቀናል። የራሳችሁን ያላችሁበትን አድራሻ ሀገር ታስገባላችሁ። ኢትዮጵያ ስለሆንኩኝ ኢትዮጵያ ብዬ ኢትዮጵያን መርጣለሁ ማለት ነው። ከዛ በስልኩ በምሰጠው ስልክ ቬሪፊኬሽን ኮድ ይልካል ማለት ነው። ከዛ ኢንተርሚዲየት ፊውቸሩ ክፍት ይሆናል። ኢንተርሚዲየት ፊውቸሩ ይፈቀድልናል ማለት ነው። እዚህ ጋር ስልክ ታስገባላችሁ። ስልካችሁን አስገብታችሁ ኔክስት ነው የምትሉት። ኔክስት ካላችሁት በኋላ እንደዚህ 6 ቁጥር ዲጂት ቬሪፊኬሽን ኮድ እንድታስገቡ ይጠይቃችኋል። ይህን ማስገባት አለባችሁ ማለት ነው። ከዛ ሶስተኛው ላይ አድቫንስ ፊውቸር አለ። አድቫንስ ፊውቸር ቻናላችን ላይ ብዙ ከሰራንበት በኋላ የምናገኛቸው ፊውቸሮች አሉ። ከዛ ውስጥ አንዱ ቻናል ሂስትሪ ነው። ቻናላችሁ ላይ ብዙ ሲሰሩበት ለራሱ ይከፍትላችኋል ማለት ነው። ቻናል ሂስትሪያችንን ለማብራት ቻናል ሂስትሪ ለማግኘት ደግሞ ላይቭ ስትሪም መግባት ብዙ ቻናላችን ላይ ሲንሰራበት በራሱ የሚፈቅድልን ነው ማለት ነው። ሶ እነዚህ ፊውቸሮች ለቻናላችን በጣም ጠቃሚ ናቸው። ገብታችሁ ቼክ ማድረግ ማንበብ ትችላላችሁ። እነዚህ ሶስቶቹ ከላይ የምታዩቸው በትክክል መሞላት አለባቸው። እነዚህን ማየት ትችላላችሁ። ስልክ ቁጥራችሁን ቬሪፋይ ስታደርጉ ከ15 ደቂቃ በላይ ቪዲዮ አፕሎድ ማድረግ ያስችላችኋል። ከዚህ በመቀጠል ቪዲዮ አፕሎድ እንዴት እናደርጋለን ለሚለው ከላይ በኩል ቀስቷን በመጠቀም ቪዲዮ አፕሎድ እናደርጋለን። በዩቲዩብ በኖርማል ከማድረግ በዚህ ማድረግ የተሻለ ነው። ይሄን ቀስት በመንካት አፕሎድ እናደርግና ከፋይላችን እንመርጣለን ማለት ነው። የመረጥነውን ቪዲዮ አፕሎድ ስናደርግ እዚህ ጋር የሚሞሉ ነገሮች አሉ። ዲቴል አለ። ታይትሉን እናስገባለን። አፕሎድ ማድረግ የምንፈልገው ዩቲዩብ ቪዲዮአችንን ታይትል እንሰጠዋለን። ለምሳሌ ዩቲዩብ ቲፕስ ልበለው። ከዛ ምን አለ እዚህ ጋር ዲስክሪፕሽን ነው። ስለ ቪዲዮ ዲስክሪፕሽን ሰዎች በቀላሉ ቪዲዮአችንን እንዲረዱት ይረዳል ማለት ነው። ሰላም፣ እንኳን ደህና መጣችሁ። ይህ ቪዲዮ ስለዚህ ነው እያል ባጭሩ ስለ ቪዲዮአችን ማብራሪያ የምንሰጥበት ነው ማለት ነው። ደስ ባላችሁ ማስገባት ትችላላችሁ። ኤአይም ተጠቅማችሁ ቻትጂፒቲ ላይ በሌላም እዚህ ጋር በሰፊው ማስቀመጥ ትችላላችሁ ማለት ነው። ሃሽታጎችን ከስር መጠቀም ትችላላችሁ። ሞር ሰዎች ጋር ሰርቸብል እንዲሆኑ በቀላሉ እንዲገኙ ይረዳችኋል። ከዚህ በመቀጠል ተምኔል እናስገባለን። ያዘጋጃችሁት ካለ ተምኔል ታስገባላችሁ። ሁለተኛ ላይ ቪዲዮ ፓርት ነው። ይሄ ቪዲዮ ፓርት ላይ በመሃል ወይም መጨረሻ ላይ ማስተዋወቅ የምትፈልጉት የሰራችሁት ቪዲዮ ካለ ማስገባት ትችላላችሁ። አሁን ላይ አዲስ ቪዲዮ የሰራነው ከአሁን በፊት ስለሌለ እናልፈዋለን። ሶስተኛ ላይ ቼክ ነው። ይሄ ቼክ ፓርት ኮፒራይት እና ሌሎች ተያያዥ ጉዳዮች ሬስትሪክሽኖች ካሉ ቼክ ያደርግልናል። ዩቲዩብ አውቶሜሽን በራሱ ዩቲዩብ አውቶማቲክ ነው የሚያደርገው።
ዩቲዩብ ቼክ አድርጎ ያሳውቀናል። ችግር ካለው እናስተካክላለን። ሌላው ቪዚቢሊቲ ቪዲዮ ስንፖስት ለምሳሌ ነገ በዚህ ሰዓት ወይም ማታ 1 ሰዓት ላይ ከሆነ በፈለጋችሁበት ሰዓት ላይ ቪዲዮ እንዲታይ በምትፈልጉበት ሰዓት ላይ ስኬጁል ማድረግ ትችላላችሁ ማለት ነው። ሞር ቻናላችሁ ዩቲዩብ ለራሱ ስለ ቪዲዮ አጥንቶ ሰዎች ጋር ተደራሽ እንዲያደርግላችሁ ስኬጁል ማድረግ አሪፍ ነው። እነዚህን ከጨረሳችሁ በኋላ ሴፍ ታደርጉታላችሁ። ከዛ እንደምታዩት አፕሎድ ይሆናል ማለት ነው። ስኬጁል ካረጋችሁት አንሊስትድ በሚለው ማድረግ ትችላላችሁ። ቀጣይ በሌላ ቪዲዮ እንገናኛለን። አመሰግናለሁ።